ከዓይኖች ስር ያሉ ጥቁረቶች የተለመዱ ቢሆንም ለአንዳንድ ሰዎች ለፊት ውበት ስጋት ናቸው። አንዳንዴ እንደ ጥቁረቱ ይዘትና እንደመጣበት ምክንያት ሕክምና ሲደረግ አንዳንዱ ሙሉ በሙሉ የሚጠፋ፣ አብዛኛው ደግሞ በከፊል ወይም በመጠኑ ብቻ የሚደበዝዝ ሆኖ ይገኛል። ምክንያቱም በዓይን ዙሪያ ላይ ያለ ቆዳ ከሌላው ቆዳ የበለጠ ስስ ስለሆነ። ቆዳ ላይ የሚፈጠር ጥቁረት አብዛኛው ጊዜ ከቆዳ ስር ይጠራቀማል። መንስኤዎቹን መረዳትና ውጤታማ ሕክምናውን ማወቅ የዓይን ዙሪያ ጥቁረትን ለመቀነስና አጠቃላይ የዓይን ጤናን ለማሻሻል ይረዳል። ስለዚህ በዛሬው ትምህርታችን ስለ ዓይን ዙሪያ ጥቁረት መንስኤዎችና ሕክምናው በተብራራና ሳይንስ ላይ በተመሰረተ ሁኔታ የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ያለምንም ስጋት እንዴት ማስወገድ እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም ቀላልና ውጤታማ ሕክምናዎችን የሚነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸው የጤና ትምህርቶችም የራስዎንና የቤተሰቦን ጤና ይጠብቁ። የዓይን ዙሪያ ጥቁረት መንስኤዎች። አንደኛ፣ ጄኔቲክስ እና የቤተሰብ ታሪክ። ጄኔቲክስ አንድ ሰው የዓይን ዙሪያ ጥቁረትን በማዳበር ረገድ ትልቅ ሚና ይጫወታል። ብዙውን ጊዜ ከቆዳ መዋቅርና ቀለም ጋር የተቆራኘ ነው። ለምሳሌ ከዓይኑ ስር በተፈጥሮ ቀጭን ወይም ገላጭ የሆነ የቆዳ ሽፋን ያላቸው ሰዎች የበለጠ የሚታዩ ደም ስሮች ይኖራቸዋል። ይህም ጥቁር መልክን ይሰጣል። የደቡብ እስያ ወይም የሜዲትራኒያን ዝርያ ያላቸው ግለሰቦች በዓይን አካባቢ ላይ ለሃይፐር ፒግሜንቴሽን በጣም የተጋለጡ ሲሆን የጎላ ዳራ እንዲሁም ሚና ሊጫወት ይችላል። ሁለተኛ፣ እርጅና። ከዕድሜ ጋር የተፈጥሮ ኮላጅን ምርት ይቀንሳል፣ እናም ቆዳ ቀጭን ይሆናል። ይህም የጠቆሩ ደም ስሮች እንዲታይ ከማድረግ በተጨማሪ እርጅና በዓይን ዙሪያ ስር እንዲጠፋ ያደርጋል። ይህም ከዓይን ስር ያሉ ባዶነትና ጥላ እንዲታይ ያደርጋል። ሶስተኛ፣ ድካምና የእንቅልፍ ማጣት። በቂ እንቅልፍ ማጣት የደም ስሮች እንዲስፋፋ ያደርጋል። የደም ዝውውር ጉድለት ደግሞ ከዓይን ስር ደም በማዋሃድ የጠቆረ መልክ እንዲፈጠር ያደርጋል። በተከታታይ ጊዜ እንቅልፍ ማጣት የጭንቀት ደረጃን ይጨምራል። ይህም ቆዳን እንዲደበዝዝ ያደርጋል፣ እንዲሁም እርጅናን ያባብሳል። አራተኛ፣ ድርቀት። ሰውነት እርጥበት ሲያጣ የደም ስሮች በዓይን አካባቢ ባለው ቀጭን ቆዳ ስር ጎልተው ሊታዩ ይችላሉ። የሰውነት ድርቀት ወደ ኮላጅን መሰባበርም ሊያመራ ይችላል። ይህም ቆዳ እንዲደበዝዝ ያደርጋል እናም የዓይን ዙሪያ ጥቁረትን ያጎላል። አምስተኛ፣ የአለርጂና የሳይነስ ጉዳዮች። አለርጂ የደም ስሮችን የሚያሰፋና የበለጠ እንዲታዩ የሚያደርገውን የሂስታሚን ምርትን ይጨምራል። ስር የሰደደ የሳይነስ መጨናነቅ ከዓይን በታች ባሉ ደም ስሮች ውስጥ ያለውን የደም ፍሰትን ሊያስተጓጉል ይችላል። ይህም ለዓይን ዙሪያ ጥቁረት አስተዋጽኦ ያደርጋል። ስድስተኛ፣ የተመጣጠነ ምግብ እጥረት። ቫይታሚን ኬ ለደም መርጋትና የደም ዝውውር አስፈላጊ ሲሆን ቫይታሚን ሲ ደግሞ ኮላጅንን ለማምረት ይረዳል። የብረት እጥረት ለቲሹዎች ደካማ የኦክሲጅን አቅርቦትን ያመጣል። በዚህም ምክንያት ቆዳን ማደብዘዝን ያስከትላል። ጤናማ የደም ፍሰትንና የቆዳ ቀለምን ለመጠበቅ የተመጣጠነ አመጋገብ አስፈላጊ ነው። ሰባተኛ፣ ለፀሐይ መጋለጥ። የአልትራቫዮሌት ጨረሮች ሜላኒን እንዲመረቱ ያበረታታል። ይህም ሃይፐርፒግሜንቴሽን ያስከትላል። በቂ ጥበቃ ሳይደረግ አዘውትሮ ለፀሐይ መጋለጥ በተለይም ጥቁር የቆዳ ቀለም ላላቸው ሰዎች በጊዜ ሂደት በዓይን ዙሪያ ያለውን ቆዳ ሊያጠቁሮ ይችላል። ስምንተኛ፣ የአኗኗር ዘይቤዎች። ማጨስና አልኮል። ማጨስ የደም ዝውውርን ይገድባል። በቆዳ ውስጥ መርዛማ ንጥረ ነገሮችን እንዲከማችና የኮላጅን ስብራትን ያፋጥናል። አልኮልን መጠጣት የሰውነት ድርቀትን ያስከትላል፣ እንዲሁም የዓይን ዙሪያ ጥቁረት ገጽታን ያባብሳል። የዓይን ዙሪያ ጥቁረት ያሉ ውጤታማ ሕክምናዎችን እንይ። አንደኛ፣ ጥራት ያለው እንቅልፍና መደበኛ የእንቅልፍ ሰዓት። የማያቋርጥ እንቅልፍ ከዓይኖች ስር የደም ስብስብን ይቀንሳል። የእንቅልፍ መዛባት ላለባቸው የሚያዝናና የምሽት ልማድን ማካተት ለቆዳ ጤንነት የሚጠቅም እረፍት የሰፈነበት እንቅልፍ እንዲኖር ያደርጋል። ሁለተኛ፣ በየቀኑ በቂ ውሃ መጠጣት። በቂ ውሃ መውሰድ ህብረ ህዋሶች ወፍራም ሆነው እንዲቆዩና የቆዳ የመለጠጥ ባህሪን ይጨምራል። በተጨማሪም እንደ ሐብሐብ፣ ኪያር እና ቤሪ ያሉ እርጥበታማ ምግቦችን ማካተት ተጨማሪ የውሃ አቅርቦትን ይሰጣል። ሶስተኛ፣ ቀዝቃዛ መጭመቂያዎች። በበረዶ ማሸት ደም ስሮችን ለማጥበብ ይረዳል። ይህም የዓይን ዙሪያ ጥቁረትን ይቀንሳል። በጸረ አንቲኦክሲዳንትና በቫይታሚን ኬ የበለጸገው ኪያር በተለይም እንደ ማቀዝቀዣ ወኪል ከዓይን ስር ያለውን ቆዳን የሚያረጋጋና የሚያረጥብ ነው። አራተኛ፣ ሬቲኖይድና ቫይታሚን ሲ ክሬም። ሬቲኖይድስ የኮላጅን ውህደትን ያበረታታል እንዲሁም የቆዳ ቀጭንነትን ይቀንሳል። ቫይታሚን ሲ ደግሞ ያበራል እናም የደም ግፊትን ይቀንሳል። እነዚህን ክሬሞች በየጊዜው መቀባቱ የቆዳ ቀለምን ያሻሽላልና የዓይን ዙሪያ ጥቁረትን ይቀንሳል። አምስተኛ፣ ማይክሮደርማብሬሽን። ይህ ህክምና የተጎዳ ቆዳን ያራግፋል።
ጤናማ የቆዳ ሴሎች እድገትን ያበረታታል፣ እንዲሁም የደም ዝውውርን ያሻሽላል። የቆዳ መበሳጨትን ለማስወገድ ሁልጊዜም ለእነዚህ ህክምናዎች ልዩ ባለሙያ ያማክሩ። ስድስተኛ የሌዘር ህክምናዎች። የሌዘር ህክምና ከቀለም ጋር ለተያያዙ የአይን ዙሪያ ጥቁረቶች ጠቃሚ ነው። እንደ NDYAG ሌዘር ያሉ ፍራክሽናል የሌዘር ህክምናዎች ሜላኒንን ያነጣጠሩና ከአይኖች ስር ያሉ ጥቁር ቀለሞችን በመቀነስ የቆዳ ቀለምን ያግዛሉ። ሰባተኛ ኮላጅንን የሚጨምሩ ምግቦችና ተጨማሪዎች እንደ የአጥንት መረቅ፣ እንቁላል፣ ቫይታሚን ሲ እና በኮፐር የበለጸጉ ምግቦች በሰውነት ውስጥ የኮላጅን መጠንን ይጨምራሉ። የኮላጅን ተጨማሪዎች የቆዳ የመለወጥ ችሎታን ይደግፋሉ። ይህም የጠቆረውን ገጽታ ለመቀነስ ይረዳል። ስምንተኛ ሰንስክሪን መጠቀም። ሰፊ ጥቅም ላይ ለሚውሉ ሰንስክሪኖች የፀሐይ መነጽር እና ባርኔጣዎች ተጨማሪ ቀለሞችን ለመከላከል ይረዳሉ። እንደ ዚንክ ኦክሳይድን ያሉ የአካላዊ የሰንስክሪን በተለይም በአይን አካባቢ ለሚታዩ ጥቁረቶች ጠቃሚ ነው። ዘጠነኛ በአንቲኦክሲዳንትስ እና በንጥረ ምግቦች የበለጸገ አመጋገብ። ቅጠላማ አረንጓዴ፣ ቆምጣጤ ፍራፍሬ፣ በብረትና በቫይታሚን ሲ የበለጸጉ ምግቦች የኦክሳይድ ውጥረትን ለመቋቋምና የደም ዝውውርን ከፍ ለማድረግ ይረዳል። ይህም ወደ ጤናማ ቆዳና የአይን ዙሪያ ጥቁረትን ይቀንሳል። አስረኛ ከእጽዋት የተቀመሙ ሻይና ተፈጥሯዊ መድኃኒቶች እንደ ካሞሊ ሻይ ከቀዘቀዘ በኋላ እብጠትንና የአይን ዙሪያ ጥቁረትን ለመቀነስ በአይን ላይ ሊተገበሩ ይችላሉ። ይህም እጽዋት ቆዳን ለማስታገስ የሚረዱ ጸረ ብግነት ባህሪያት አሉት። በተጨማሪም አረንጓዴ ሻይ በጸረ አንቲኦክሲዳንት የበለጸገ ነው። ይህም ለማቀዝቀዝ ጥቅም ላይ ሊውል ይችላል። 11 የማያቋርጥ የቆዳ እንክብካቤ ከአይን ክሬም ጋር ማለት ነው። ልዩ የአይን ክሬሞች ብዙውን ጊዜ ካፌን፣ ሂያሉሮኒክ አሲድ እና ፔፕታይድስን ይይዛሉ። በአይን ክሬሞች ውስጥ ያለው ካፌን እብጠትን ይቀንሳል። ሂያሉሮኒክ አሲድ ደግሞ እርጥበትን ለመጠበቅና ቆዳን ለማብዛት ይረዳል። ይህም አዲስ መልክን ይሰጣል። ሁለቱንም ውስጣዊና ውጫዊ ሁኔታዎችን በመፍታት በአይን ዙሪያ ጥቁረትን ለመቆጣጠር የአኗኗር ዘይቤን በመለወጥ በቆዳ እንክብካቤና የታለሙ ህክምናዎችን በማጣመር የአይን ዙሪያ ጥቁረትን መቀነስ ይቻላል። አንዳንድ ምክንያቶች ልክ እንደ ጄኔቲክስ ለመቆጣጠር አስቸጋሪ ሊሆኑ ቢችሉም እነዚህ አካሄዶች የአይን ዙሪያ ጥቁረትን ለማሻሻል ተግባራዊ ዘዴ ይሰጣሉ። ይህም ከአይን ስር ያለውን ቆዳ የበለጠ ብሩህና የሚያድስ ይሆናል። የአይን ዙሪያ ጥቁረቶች ከቀጠሉ ከቆዳ ህክምና ባለሙያ ጋር መማከር ለግለሰብ የቆዳ ፍላጎቶችና አይነት ጋር የተዘጋጁ የላቀ ህክምናዎችን ማግኘት ይቻላል። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ ጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው ማስቲካ ስለሚሰጠን የጤና ጥቅሞች እና የጎንዮሽ ጉዳቱ ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።